ኢምፖርትና ኤክስፖርት ለመጀመሪያ ያሰባችሁ ከሆነና በዚህ ቪዲዮ ላይ ያሉትን 10 ቁልፍ ነገሮች ካላወቃችሁ እመኑኝ ገንዘባችሁን በቀላሉ ታጣላችሁ። ዛሬ ትላልቅ ብሮከርስ የማይነግሯችሁን የመርከብ ድርጅቶችን ሚስጥር እንዲሁም ጀማሪ ነጋዴዎች ዘግይተው በማወቃቸው የሚጸጸቱባቸውን ወሳኝ ነገሮች እነግራችኋለሁ። ይህ አጭር ቪዲዮ በብዙዎች የሚቆጠብ ብር ከማጣት ያድናችኋል። አብራችሁን ቆዩ። እንኳን ወደ ትሩፋዝ ሎጂስቲክስ በደህና መጡ። ኢትዮጵያ ውስጥ ስለ ንግድ ሎጂስቲክስና ሺፒንግ በጣም ጠቃሚ መረጃዎችን ስለሚያገኙ ሰብስክራይብ ማድረጉን ያረጋግጡ። ኢትዮጵያ ውስጥ ኢምፖርትና ኤክስፖርት ከመጀመራችሁ በፊት ማወቅ ያለባችሁ 10 ቁልፍ ነገሮች። የመጀመሪያው ኤቲ ስኮር ነው። ዘ ዴይ ኦፍ ኢንተርናሽናል ትሬድ። እያንዳንዱ የምናስመጣው ወይም የምንልከው እቃ ወይ ፕሮዳክት የራሱ የሆነ የሚወከልበት ዓለም አቀፍ ልዩ ኮድ አለው። የእቃችሁን ኤች ስኮር ካላወቃችሁ ኢምፖርት ወይም ኤክስፖርት እያደረጋችሁ ነው ለማለት ይከብዳል። ምክንያቱም ይህ ኮድ ብቻውን እነዚህ ነገሮች ስለሚወስኑ ታክስ፣ ዲዩቲ ወይም ቀረጥ፣ ትራንዚት ፐርሚት ሪኳየርመንትስ ወይም የትራንዚት ፈቃድ መስፈርቶች፣ ሪስትሪክሽንስ፣ ከስተምስ ክሊራንስ ስፒድ ወይም የጉምሩክ ክሊራንስ የሚያልቅበትን ፍጥነት ይወስናል። በአንድ የተሳሳተ ቁጥር ብቻ ብዙ ታክስ ልትከፍሉ ትችላላችሁ። ከዚህ ከከፋ ደግሞ ሙሉ እቃችሁ በጉምሩክ ሊያዝ ይችላል። ሁለተኛው ኢንኮተር የምላቸው ናቸው። ኤፍኦቢ፣ ሲአይኤፍ፣ ሲኤፍአር፣ ኤክስደብሊው እና ሌሎችም አሉ። እነዚህ ማን ምን እንደሚከፍል የሚወስኑ ተርሞች ናቸው። የባየርና የሴለር ሪስፖንሲቢሊቲ ወይም ግዴታን በትክክል የሚገልጹ ተርሞች ናቸው። ኢንኮተርም እነዚህን ጥያቄዎች ይመልሳሉ። የመርከብ ክፍያ ወይም ሺፒንግ ማን መክፈል እንዳለበት፣ የኢንሹራንስ ማን ከበር ማድረግ እንዳለበት፣ የፖርት ወይም የወደብ ክፍያ ማን እንደሚከፍል፣ እንዲሁም ደግሞ በእያንዳንዱ ስቴጅ ላይ የእቃው ባለቤት ማን እንደሚሆን በትክክል ይገልጻል። እዚህ ጋር ብዙ ጀማሪ ኢምፖርተሮች ይሸውዳሉ። ለምሳሌ አቅራቢ ኤፍኦቢ ወይም ፍሪ ኦን ቦርድ ብሎ እናንተ ሲአይኤፍ ወይም ኮስት ኢንሹራንስ ኤንድ ፍሬት እንደሆነ ካሰባችሁ በጣም ብዙ ኪሳራ ትከስራላችሁ። ስለዚህ ኢንኮተርን ከመምረጣችሁ በፊት ማወቅ አለባችሁ። ስትመርጡም ደግሞ ጥንቃቄ ማድረግ ይኖርባቸዋል። ሶስተኛው ፔመንት ተርምስ ወይም የክፍያ ዘዴዎች ናቸው። እዚህ ጋ ነው በጣም ብዙ ስካመሮች የሚኖሩት፣ ምክንያቱም ቀጥታ ከዶላር ጋር የሚገናኝ ነገር ስለሆነ። ኢትዮጵያ ውስጥ በትንሹ እነዚህን የክፍያ ዘዴዎች ማወቅ አለባችሁ። ቲቲ፣ ቴሌግራፊክ ትራንስፈር፣ ኤልሲ፣ ሌተር ኦፍ ክሬዲት፣ ካርድ፣ ካሽ አግኒስት ዶክመንትስ፣ አድቫንስ ፔመንት ወይም የቅድሚያ ክፍያ። እነዚህን እያንዳንዳቸውን ኢንዲቴይል በሌላ ቪዲዮ የምናያቸው ይሆናል። በአንድ የተሳሳተ ውሳኔ ብቻ አቅራቢው ሊጠፋ ይችላል። ስለዚህ በጣም ጥንቃቄ ማድረግ አለባችሁ ፔመንት ተርም ስትመርጡ። አራተኛው ፕሮፎርማ ኢንቮይስ ነው። የመጀመሪያው ሌጋል ኮንትራት ነው፣ ኮቴሽን ነው። ነገር ግን እነዚህን ወሳኝ ነገሮች ይዟል። የእቃውን ዋጋ፣ ብዛት፣ ፔመንት ሜትድ፣ ኤችኤስ ኮድ፣ ኢንኮተርም፣ ዴሊቨሪ ሜትድ። ፕሮፎርማ ኢንቮይሳችሁ የተሳሳተ ከሆነ ከሱ በኋላ የሚመጡት እያንዳንዱ ዶክመንቶች የተሳሳቱ ነው የሚሆኑት። ስለዚህ ፕሮፎርማ ኢንቮይስ ላይ አኩሬሲ ላይ መጠንቀቅ አለባችሁ። አምስተኛው ማወቅ ያለባችሁ የማስጫኛ ሰነዶችን ወይ ደግሞ ኦነርሺፕ ዶክመንት ወይም የባለቤትነት ሰነዶች የምላቸው ናቸው። ሲሽፕመንት ከሆነ የምትጠቀሙት ወይም በባህር ከሆነ የምትልኩት ወይም መርከብ የምትጠቀሙ ከሆነ ኦሪጂናል ቢል፣ ስዌይ ቢል ወይም ቴሌክስ ሪሊዝ መጠቀም ትችላላችሁ። ኦሪጂናል ቢል፣ ኦሪጂናል ዶክመንት ያስፈልጋችኋል። ይህን ኦሪጂናል ሰነድ ይዛችሁ ስትሄዱ ነው እቃችሁን ማግኘት የምትችሉት ማለት ነው ጅቡቲ ላይ። ስዌይ ቢል ከሆነ ደግሞ ፒዲኤፍ በቂ ነው፣ ሶፍት ኮፒ ይበቃል። ኦሪጂናል ዶክመንት አያስፈልግም። ቴሌክስ ሪሊዝም ከሆነ ዲጂታሊ ነው፣ ሺፒንግ ላይ ነው ሪሊዝ የሚያደርግላችሁ። ኤርዌይ ቢል ለኤር ሲሆን ነው፣ ተመሳሳይ ነው። እነዚህ ዶክመንቶች የእቃው ህጋዊ ባለቤት መሆናችሁን ያረጋግጣል። ያለ እነዚህ ዶክመንቶች ወይም ሰነዶች እቃችሁን በፍጹም ማግኘት አትችሉ። የግዴታ ይህን ሰነድ መያዝ አለባችሁ። ስድስተኛው ካንትሪ ኦፍ ኦሪጂን ወይም ሲኦ የሚባለው ነው። ኢሹ የሚደረገው በቻምበር ኦፍ ኮሜርስ ነው። እቃው የተመረተበትን ሀገር የሚገልጽ ዶክመንት ነው። ይህ ዶክመንት እነዚህ ነገሮች ይወስናል። ታክስ ሬት፣ ዲዩቲ ኤግዘምፕሽን ወይም ከቀረጥ ነጻ መግባት የሚችልበት ሀገር ከሆነ፣ ኳሊቲ ሪኳየርመንት ወይም የጥራት ደረጃ እንደየሀገሩ ይለያያል። ኤኤፍሲቲኤ አባል ሀገራት ከሆኑ ኢምፖርት ወይም ኤክስፖርት የምናደርግባቸው እሱን ጥቅም ማግኘት እንችላለን። ስለ አፍሪካን ኮንቲኔንታል ትሬድ ኤሪያ በሌላ ቪዲዮ እንመለስበታለን። ምክንያቱም ከቀረጥ ነጻ ኢምፖርትና ኤክስፖርት የምናደርግባቸው እድሎች ስላሉ። የተሳሳተ ኦሪጂን መምረጥ በሺዎች የሚቆጠሩ አላስፈላጊ ታክስ ሊያስከፍላችሁ ይችላል። ከዚያም በላይ የሆነ ዋጋ ሊያስከፍላችሁ ይችላል። ስለዚህ መጠንቀቅ ይኖርባቸዋል። ሰባተኛውና ዋና የሆነው ነገር ኢትዮጵያን ከስተምስ ዲክላሬሽን ወይም ኢሲዲ የምንለው ነው። እዚህ ጋ ነው የኢትዮጵያ ጉምሩክ ወይም የኢትዮጵያ ከስተምስ ስለ እናንተ ጭነት ማወቅ የሚጀምረው። ሙሉ ጭነቱ ቼክ የሚያደርገው እዚህ ስቴፕ ላይ ነው። ኢሲዲ ላይ የምትሞሉት ኢንፎርሜሽን አለ። አታች የሚደረገው ደግሞ የኢምፖርትና ኤክስፖርት ዶክመንቶች አሉ። ኢሲዲ ላይ የተሞላ ኢንፎርሜሽን ከፊዚካል እቃዎች ጋር የማይዛመድ ከሆነ ቅጣት ሊኖር ይችላል፣ ዲሌ ይኖራል። የጉምሩክ ኢንስፔክተርስ ወይም ፈታሾች እቃችሁን ፊዚካል ሊፈትሹት ይችላሉ። ከዚህ ከከፋ ደግሞ ጭነቱ ሪሊዝ ላያገኙ ይችላል። ይህን ስቴፕ በትክክል ሳትሰሩ የጉምሩክ ሪሊዝ ማግኘት የማይታሰብ ነገር ነው። ኢምፖርት ከሆነ እቃችሁ ጅቡቲ ላይ ነው ስታክ የሚያደርገው። ኤክስፖርት ከሆነ እዚህ ኢትዮጵያ ውስጥ ማለት ነው። እዚህ ላይ ስህተት ከሰራችሁ እቃችሁ ስታክ አድርጎ ነው የሚቀረው። ስለዚህ በጣም ጥንቃቄ ያስፈልጋል። ስምንተኛው ዲሜሬጅ ዲቴንሽንና ፖርት ስቶሬጅ ነው። እነዚህ የግድ ማወቅ ያለባቸው ኮንሰፕቶች ናቸው። ሳይለንት ኪለርስ ነው የሚባሉት። ምክንያቱም ብዙ ሰው ትኩረት አይሰጣቸውም፣ ነገር ግን ሙሉ ትርፋችሁ ሊያሳጧችሁ የሚችሉ አደገኛ ኮስቶች ናቸው። እነዚህ ክፍያዎች የሚመጡባችሁ በኮንቴነር ኢምፖርት የምታደርጉ ከሆነ ነው። ዲሜሬጅ የመርከብ ድርጅቱን የሚያስከፍላችሁ፣ ዲቴንሽን ተመሳሳይ ኮንሰፕት ነው ያለው፣ ግን ኢትዮጵያ ውስጥ ለመኪና ነው የምንጠቀመው ኮንሰፕት። ፖርት ስቶሬጅ በአብዛኛው ጅቡቲ ፖርት ስለምንጠቀም ጅቡቲ ፖርት ላይ ከተፈቀደላችሁ ፍሪ ዴይስ በላይ ኮንቴነራችሁ እዛ ከቆየ በየቀኑ የምትከፍሉት ክፍያ ነው። ሁሉም ክፍያዎች በየቀኑ ነው የሚከፈሉት፣ በዶላር ነው የሚከፈሉት። በጣም ከባድ ወጪዎች ናቸው። ስለነዚህ
ኮንሰፕቶች በሌላ ጊዜ ስፋ አድርገን የምናይ ይሆናል። ነገር ግን በተለይ ጀማሪ ሆናችሁ እነዚህ ክፍተቶች ካጋጠማችሁ ንግዳችሁ አደጋ ላይ ይወድቃል። የአንድ ወይም የሁለት ሳምንት ዲሌ ከምታስመጡት እቃ ዋጋ በላይ ሊያስከፍላችሁ ይችላል። ዘጠነኛው ከስተምስ ክሊሪንግ ኤጀንት ኤንድ ፍሬት ፎርዋርደርስ የምላቸው ናቸው። ኢትዮጵያ ውስጥ እነዚህ አንድ ላይ ነው የምናገኛቸው። ሌላ ሀገር ሁለት ካምፓኒ ነው የሚሆነው በአብዛኛው። ፍሬት ፎርዋርደርስ እቃውን የሚያንቀሳቀሱት ናቸው። ቡክ ከማድረግ ጀምሮ ከፖርት ኦፍ ሎዲንግ እስከ ፖርት ኦፍ ዲስቻርጅ ድረስ እቃችሁን የሚከታተሉላቸው ኤጀንቶች ናቸው። ከስተምስ ክሊሪንግ ኤጀንት ደግሞ እቃችሁ የከስተምስ ኤሪያ ሲገባ ፎርማሊቲውን አሟልተው ሪሊዝ ወይም ፈቃድ እንዲያገኝ የሚያደርጉላቸው ኤጀንቶች ናቸው። ሁለቱም እነዚህ ኤጀንቶች ያስፈልጓቸዋል ኢምፖርት ኤክስፖርትን ስሙዝሊ ለመስራት። አስረኛው የመርከብ ድርጅቶችና የአየር መንገዶች ናቸው ወይም ሺፒንግ ላይንስ እና ኤርላይንስ ናቸው። እነዚህ ድርጅቶች ናቸው በዋናነት እቃችሁን የሚያጓጉዙ። ኢትዮጵያ ውስጥ ሜጀር የምላቸው የመርከብ ድርጅቶች እነዚህ ናቸው። መርስክ፣ ኤምኤስሲ፣ ሲኤምኤስሲጄም፣ ፔይል፣ ኤቨርግሪን፣ ሃፓግሎይድ፣ ኢትዮጵያን ሺፒንግ ላይን እና ሲው ላይንስ። እነዚህ እያንዳንዳቸው የተለያየ ፕራይስ ነው ያላቸው። ዲሜሬጅ ፖሊሲ፣ ሩት የሚሄዱበት መንገድ፣ ትራንዚት ታይም፣ ቨዝል ስኬጁል፣ ኮንቴነር አቬይላቢሊቲ፣ ኢቨን ዶክመንቴሽን። ስለዚህ የመርከብ ድርጅት ወይም ሺፒንግ ላይን ስትመርጡ በጥንቃቄ መሆን አለበት። ሪሰርች መስራት አለባችሁ። ኢቨን ፍሬት ፎርዋርደራችሁን ማማከር አለባችሁ። ምክንያቱም የተሳሳተ ሺፒንግ ላይን ከመረጣችሁ ዲሌይና የተለያዩ ያልተጠበቁ ወጪዎች ያጋጥሟቸዋል። እነዚህን ተርሞች ከዚህ በፊት የማታውቋቸው ከሆነ እድለኞች ናቸው። ዋጋ ከሚያስከፍሉ ስህተቶች እንዲሁም ከኪሳራ ተርፋችኋል። ስለ ኢምፖርትና ኤክስፖርት አዳዲስ መረጃዎችን ስለምንለቅ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ካየናቸው 10 ነገሮች ውስጥ ግራ የገባችሁ ነገር ካለ ኮሜንት ላይ አስቀምጡልን። ኢምፖርት ወይም ኤክስፖርት ማድረግ የምትፈልጉትን ማንኛውን እቃ ኮሜንት ላይ ጻፉልን። በቀጣይ በትንሽ ካፒታል እንዴት ኤክስፖርት ማድረግ እንደምንችል እናያለን። መልካም ሳምንት።